የኢፌድሪ መከላከያ ሚኒስተር ኢንጂነር አይሻ መሐመድ በሞሮኮ የ3 ቀናት የሥራ ጉብኝት አድርገዋል። ኢንጂነር አይሻ መሐመድ በጉብኝታቸው ወቅት የሞሮኮ መንግሥት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብዱላቲፍ ሉዲ ጋር ተገናኝተው ተወያይተዋል። ኢትዮጵያና ሞሮኮ በወታደራዊ ስልጠና፣ በሳይበር ሴኩሪቲና በሌሎች የመከላከያና ደህንነት ዘርፎች ላይ ያላቸውን ትብብር ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውውጦች ውጤት ናቸው። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ ያካሄዱት ጉብኝት እንዲሁም የሞሮኮ ሮያል ጦር ኃይሎች አዛዥ ሌተናል ጄኔራል መሐመድ በሪ በሀገራችን ያካሄዱት ጉብኝትና የተደረጉ ውይይቶች ሁለቱ ሀገራት ለትብብሩ ማደግ ያላቸውን ቁርጠኝነት የሚያመላክት መሆኑን አስረድተዋል። ኢንጂነር አይሻ መሐመድ በሞሮኮ ቆይታቸው የሞሮኮ ሮያል ጦር ኃይሎችንና የሞሮኮ መከላከያ መሠረተ ልማቶችን ጎብኝተዋል። ሁለቱ ወዳጅ አገራት ግንኙነታቸው ያደገው ወታደራዊ ትብብራቸው የተጠናከረ በመምጣቱና የመግባቢያ ስምምነት መፈራረም በመቻላቸው እንደሆነም ተገልጿል። የኢፌድሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ ለአመራር አቅም በተሰጠው ልዩ ትኩረት የፕሮፌሽናል ሰራዊት ግንባታ ውጥን እውን መሆኑን ገለጹ። በአየር ኃይል የሰራዊት ስነ ልቦና ግንባታና በአካዳሚው የአመራር ኮሌጅ አዘጋጅነት ለ1 ወር የአቅም ግንባታ ስልጠና ለፕሮፌሽናል ሰራዊት ግንባታ ስኬት በሚል መሪ ቃል ሲከታተሉ የነበሩ መካከለኛ አመራሮች፣ አብራሪዎችና መስመራዊ መኮንኖችን ጨምሮ ሌሎች ባለድርሻ አካላት ተመርቀዋል። በዚህ ዕለትም የኢፌድሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ በስልጠናው ማጠቃለያ መርሃ ግብር ላይ ለሰልጣኝ አመራሮች መመሪያ ሰጥተዋል። አዛዡ በመመሪያቸው አሁን ያለው ተጨባጭ የዓለም ነባራዊ ሁኔታ በግጭት የተሞላ ነገ እንኳን ምን እንደሚከሰት ለመተንበይ አስቸጋሪ እየሆነ መምጣቱንና ያለንበት ቀጠናም ችግር የማያጣው ከባቢ መሆኑን ጠቅሰው አመራሩ ለዚህ የሚመጥን የወትሮ ዝግጁነት አቅሙን ማሳደግ እንደሚገባው ጠቁመዋል። ከታሪካዊ ጠላቶቻችን ጋር ጥምረት የፈጠሩ ባንዳዎች የጥፋት ተልዕኳቸው ከመክሸፉም በተጨማሪ በአሁን ሰዓት ለሀገራችን ስጋት ወደማይሆኑበት ደረጃ መውረዳቸውን ያስታወቁት ሌተናል ጄኔራል ይልማ መርዳሳ ይህም ሰራዊቱ ለቆመለት ዓላማ በቁርጠኝነት መሰለፉ ያስገኘው ውጤት መሆኑን አብራርተዋል። ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሠረተ ልማትና ለተቋም የገጽታ ግንባታን ጨምሮ በሌሎችም ዘርፎች አየር ኃይል በትኩረት የሚሠራ መሆኑን ሌተናል ጄኔራል ይልማ መርዳሳ ተናግረዋል። ይህ በእንዲህ እንዳለ የኢፌድሪ አየር ኃይል ዓመታዊ የስፖርት ፌስቲቫሉን ጀምሯል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በፌስቲቫሉ የመክፈቻ ሥነ ሥርዓት ላይ ባስተላለፉት መልእክት በአየር ኃይል ደረጃ የሚከናወነው ስፖርታዊ ፌስቲቫል በተቋሙ ውስጥ ስፖርት እንደ ባህል እየተቆጠረ ስለመምጣቱ ማሳያ መሆኑን ተናግረዋል። በክፍሎች መካከልም የሚካሄዱ የውስጥ ስፖርታዊ ውድድሮች የሰራዊቱን ውስጣዊ አንድነት፣ አካላዊ ብሎም ስነ ልቦናዊ ጥንካሬዎችን ለማጎልበት ሁነኛ መድረክ መሆኑንም ጠቁመዋል። በዕለቱ በአብራሪነት ሙያ ተቋሙን ለማገልገል እየሰለጠኑ ካሉ ሴት በራሪዎች መሃል 2 ሴት ጀግኖች የኤል39 በረራን በስኬት አጠናቀው ወደ ቀጣዩ የተዋጊ ጀት በረራ ስልጠና ምዕራፍ በብቃት የተሸጋገሩበት ቀን መሆኑን ያወሱት ሌተናል ጄኔራል ይልማ መርዳሳ አጋጣሚው ለስፖርት ፌስቲቫሉ መክፈቻም ልዩ ድምቀት መሆኑን አውስተዋል። ተወዳዳሪዎች፣ አሰልጣኞች፣ ዳኞች፣ ተመልካቾችን ጨምሮ ውድድሮችን በተለመደ ወታደራዊና ስፖርታዊ ጨዋነት እንዲያከናውኑ ሌተናል ጄኔራል ይልማ መርዳሳ አሳስበዋል። በመክፈቻው የአትሌቲክስ፣ የእግር ኳስ፣ የመረብ ኳስና የገመድ ጉተታ ውድድር ተካሂዷል። ለሰራዊት ግዳጅ ስኬት የስታፍ አመራርና ሙያተኞች ሚና የላቀ መሆኑ ተገለጸ። የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮል ማንኛውንም ግዳጅ በስኬት ለማጠናቀቅ በየደረጃው የሚገኙ የስታፍ አመራርና ሙያተኞች የላቀ ድርሻ እንዳላቸው ገለጹ። አዛዡ በሰሜን ምስራቅ እዝ ቡርቃ ማሰልጠኛ ማዕከል ተገኝተው የስታፍ ሙያተኞችን የስልጠና ሂደት ተመልክተዋል። በማሰልጠኛ ቆይታቸው ከሰልጣኞች ጋር ውይይት ያደረጉት አዛዡ እዙ የተሰጠውን ውስብስብ ግዳጅ በብቃት ለመወጣት በየደረጃው የሚገኙ የስታፍ አመራርና ሙያተኞች የጎላ አስተዋጽኦ ማበርከታቸውን ተናግረዋል። የቱንም ያህል ብቃት ያለው አዛዥ በተቀናጀና በጠንካራ ስታፍ መደገፍ ካልቻለ
ውጊያን በበላይነት ለማጠናቀቅ ይቸግራል ያሉት ሌተናል ጀነራል አሰፋ ቸኮል በየደረጃው የሚገኙ ወታደራዊ አዛዦች ስታፋቸውን በሚገባ መጠቀም ይኖርባቸዋል ብለዋል። እንደ አዛዡ ማብራሪያ ውጊያን በበላይነት ለማጠናቀቅ በሙያቸው የበቁ የስታፍ የሰራዊት አባላት አስፈላጊ ናቸው። ይህንን አስቻይ ሁኔታ ለመፍጠር ተከታታይ የሆኑ የአቅም ማጎልበቻ ስልጠናዎችን ማካሄድም አስፈላጊ መሆኑን ተናግረዋል። በእዙ ማሰልጠኛ ማዕከል በየደረጃው የሚገኙ የሰራዊት ክፍሎች በተደራጀ መልኩ እያካሄዱ የሚገኙ ስልጠና ይህንኑ ተደማሪ የውጊያ አቅም መፍጠር ላይ ያተኮረ እንደሆነ ገልጸዋል። በየክፍሉና በሥራ ላይ ከሚደረጉ ስልጠናዎች በተለየ ሁኔታ በተደራጀና በተቀናጀ መልኩ የሚካሄዱ የስታፍ ስልጠናዎች እንደ እዝ የጋራ የሆነ አረዳድና አስተሳሰብ ለመፍጠር የሚኖራቸው አስተዋጽኦ የጎላ መሆኑን ጠቁመዋል። የሰሜን ምስራቅ እዝ ቡርቃ ማሰልጠኛ ማዕከል የእዙን ግዳጅ በሰለጠነ አመራርና ሙያተኛ ለመደገፍ ትኩረት ሰጥቶ እየሰራ ሲሆን ቀድመው ስልጠናቸውን አጠናቀው ከወጡት በተጨማሪ ከሻለቃ እስከ እዝ ስታፍ የሚገኙ የሎጂስቲክስ የተዋጊና ሥራ መሐንዲስ እንዲሁም የሰራዊት ስነ ልቦና ግንባታ አመራርና ሙያተኞችን ከ15 ቀን እስከ 3 ወር የሚወስድ የስታፍ ስልጠናዎች በመከታተል ላይ ይገኛል። ሕዝባዊ ውይይቶችና ኮንፈረንሶች ሰላምን ለማጽናት ወሳኝ ሚና እንዳላቸው ተገለጸ። ከደቡብ ሱዳን የተለያዩ ግዛቶች የተውጣጡ ወታደራዊ አመራሮች፣ የጸጥታ ኃይሎችና የሲቪል ማህበረሰብ ተወካዮች ከዩናሚስ የበላይ ኃላፊዎች ጋር በሰላምና በጸጥታ ዙሪያ ያደረጉት ዓመታዊ ኮንፈረንስ ተጠናቋል። የዩናሚስ ዌስተርን ኢኳቶሪያ ቀጠና ስምሪት ኦፊሰር ኃላፊ ተወካይ ሚስተር አማኑኤል በአካባቢው ያለውን ሰላም ለማጽናት ሁሉም የጸጥታ አካላት የላቀ ድርሻ እንዳላቸው ጠቁመው ዩናሚስ በደቡብ ሱዳን ሰላምን ለመገንባት እያደረገ ባለው ያልተቋረጠ ሰላም የማስከበር ሥራን አጠናክሮ ከማስቀጠሉም በተጨማሪ ከጸጥታ አካላቱ ጋር በሰላምና ጸጥታ ዙሪያ መወያየቱ ለህብረተሰቡ ሰላም ማግኘት ላቅ ያለ ጠቀሜታ እንዳለው አስረድተዋል። የደቡብ ሱዳን የመከላከያ ሰራዊት የስነ ልቦናና ስነ ምግባር ኃላፊ ሜጀር ጀነራል ዴንግ ኮይት የደቡብ ሱዳናውያን ዜጎች ሰላም ለማረጋገጥ የኢትዮጵያ ሰላም አስከባሪ ሰራዊት በቀጠናው ትልቅ ዋጋ እየከፈለ እንደሆነ ጠቅሰው በዚህም የተጣለበት እምነት በዲሲፕሊን ኃላፊነቱን መወጣቱ በቀጠናው የተሻለ ሰላም እንዲኖር አስችሏል ብለዋል። የዚሁ ቀጠና ስኬታማ ተልዕኮ አፈጻጸም ለሌላው ተሞክሮ መሆን እንደሚገባም ሜጀር ጀነራል ዲንግ ኮይት አስረድተዋል። ኮንፈረንሱ ስለ ሲቪል ማህበረሰብ የህግ ከለላ መስጠት፣ ስለ ሕፃናት ጥበቃ፣ ስለ ጾታዊ ትንኮሳን መከላከልና በአካባቢ ያሉትን የጸጥታ አካላት በቀጠናው ከተሰማሩ የሰላም አስከባሪ ኃይሎች መንግስታዊና መንግስታዊ ካልሆኑ ዓለም አቀፍ ድርጅቶች ጋር በትብብር እንዴት መስራት እንዳለባቸው ግንዛቤ የሰጠ ነው። የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ አመራሮች በኮንፈረንሱ ተሳትፈው ስለ ውጤታማ ተልዕኮ አፈጻጸማቸው ገለጻ ከማቅረባቸውም በተጨማሪ የሞተራይዝድ ሰላም አስከባሪ አባላቱ ኮንፈረንሱ በሰላም እንዲጠናቀቅ አስፈላጊውን የጸጥታ ጥበቃ አድርገዋል።